ይላሉ ሰዓታችን ላይ ነው ያለነው እንግዲህ ዛሬ በወንጪ ሐይቅ ዙሪያ ከሚገኙ ልጆች ጋር ነው ቆይታ የምናደርገው ፏፏቴ ላይ ሲጫወቱ ነው ያገኘኋቸው ይሄው እናንተ ያመጣችሁኝ መንገድ እንግዲህ እንደዚህ ጭቃ በጭቃ አድርጎኛል ስማችሁን አስተዋውቁኝ እስኪ ቀነኒሳማ ጎሳዬ ቀነኒሳ በቀለን ታውቀዋለህ ሯጩን የት ነው የምታውቀው አዲስ አበባ ሄደ ነበር እንደ አዲስ አበባ ሲባል ሰምተህ ነው እሺ ማን ነው ስምህ አንተ ኦብሳ ማን ነው ስምህ አንተ ረቢራ ነው ረቢራ ነው ረብራ ምን ማለት ነው አታውቀውም ረብራ ነው እሺ አንተ ስምህ ማን ነው ለልሳን እሺ ስንት ክፍል አንተ አራተኛ አንተስ እኔም አራተኛ አንተስ አራተኛ የት ነው የምትማሩት ላይ ነው ሀረወንጪ ላይ የሚባል ትምህርት ቤት አለ እሺ እኔ መጣሁት ከአዲስ አበባ ነው አዲስ አበባን ታውቃላችሁ ማን ነው የሚያውቀው አንተ ሄደ ነበር ምን አየህ ሄደ ሁሉ ምን ለምሳሌ ደስ ያለ ምንድነው እዛ ሁሉ አለ መኪና አለ እንትን አለ ምን አለ አምቡላንስም አለ አዲስ አበባ እዚህ የለም እንደ አምቡላንስ አንዳንድ እሺ ሌላ ብዙ ነገር አየህ ወንጪ ግን በጣም ነው የሚያምረው አይደል ከአዲስ አበባ አይደል እሺ ሌላስ ለአዲስ አበባ ለኮፍተር አለ አዲስ አበባ ሄሊኮፕተር አለ እዚህ የለም ሄሊኮፕተር የለም እዚህ እሺ ሌላስ ፎቅ አለ አዲስ አበባ ፎቅ አለ እዚህስ ፎቅ የለም እዚህ ደግሞ ተራራ የሚያማምር ተራራ ነው ያለው አይደል ስታድጉ ምንድነው መሆን የምትፈልጉት ትምህርት ጨርሼ ዶክተር እሆናለሁ ለምን ፈለግከው ዶክተር መሆን አክም ቤት እሰራለሁ አክም ቤት መስራት ደስ ይላል እሺ ሌሊሳ አንተስ ምን መሆን ነው የምትፈልገው ሹፌር ለምን ፈለግከው ሰው መጫን ደስ ይላል ሌላስ መኪና መንዳት ትወዳለህ እንዴ ምን አይነት መኪና ነው የምትወደው ሃይሩፍ ሃይሩፍ እንዲኖር ትፈልጋለህ ስንት ብር ነው እንዴ ሃይሩፍ የሚሸጠው ብዙም አታውቀው ግን ሃይሩፍ እንዲኖር ትፈልጋለህ ከዛ እሱ መንዳት ነው እሺ አንተስ ቀነኒሳ ምን መሆን ነው የምትፈልገው በርሲሳ አስተማሪ መሆን ትፈልጋለህ የምን አስተማሪ ህፃኖችን ለምንድን ነው የፈለከው ነው ደስ ይላል እሺ ኦብሳስ ምን ነው መሆን ትፈልጋው ሾፌር የአውሮፕላን ሾፌር ፓይለት መሆን ትፈልጋለህ በጣም ጎበዝ የት ነው የምትወስደኝ ፓይለት ስትሆን እኔ ሀገር ትወስደኛለህ ወደ አዲስ አበባ ኧረ ከአዲስ አበባ ውጭስ አትፈልግም ከየት ወዴት ነው የምትመላለሰው ወደ ውጭ ከወሊሶ አዲስ አበባ ነው ውጭ ከወሊሶ አዲስ አበባ ነው የምትመላለሰው ትምህርት በሌላችሁ ቀን ምን ስራ ነው የምትሰሩት እዚያው ሰው ጋር ረቢራ ምን እንደምትሰራው ከትምህርት ቤት ስትመጣ ትምህርት ቤት ወደ ቤት ከገባ ስራ ምን ስራ ከብቶችን ልጠብቅ ይሄው ደና ምናምን እሰራለሁ ከብቶች ትጠብቃለህ ስንት ከብት አላችሁ 20 የአንዱ 10 ነው የማን ከብት ነው የወንድም 10 ነው እሺ ሌላስ የኛ ደግሞ 10 ነው የእናንተ 10 ነው የወንድምህንም ያንተንም ትጠብቃለህ ምን ነው ከብት ምን በሬ ነው ፈረስ ነው ምንድነው አያም አለ በጎችስ አለ ፈረስ አለ እንዴ አንተ ፈረስ ትጋልብ ቅድም አይቻለሁ አይደል ማን ነው ስሙ ፈረሱ ስሙ ማን ቡሎ ይባላል አንተም ፈረስ አለ ማን ነው ስሙ ዳባ አንተስ ዳማ ነው የሚባለው ያንተስ ፈረስ ጉራቻ ታድላችሁ ሁላችሁም ፈረስ አላችሁ አንድ ፈረስ አሰጡኝ ለኔ አሰጠኝም አንድ ፈረስ ልውሰድ ወደ ሰው ይዤው ልሂድ እሺ ማን ነው የምትሰጠኝ እኔ ቡሎን እሺ ዘፈን የሚወድ ሰው ማን ነው ከናንተ ውስጥ አቲያ ባላፋ ማጉርጉር ተቀብዬ ሲማልታፋ ዋይ ካዮ ደብሴ ካራላጋ ፈልሜ ኢዳቲ ጉረማኔ ማልታኑ አካታኑ ነምኑቲ ማልታና አካታኑ ታና ማልታና አካታኑ ታና ኦሎቢኖ ካራላጋ ፈልማኒ ኢዳቲ ጉረማኒ ማልታኑ አካታኑ
taana nuti maal taana kataanu taana ቃጫ ጎበዝ አጨብጭቡለት። ሌላ የሚዘፍን ሰው የለም? ያሸልማል ዘፈን ማልጀተረ ጋፉማቺ ኬሱ አካ ጉማንዳ ገልተለ ዋዳ ገልቴ ኦሶ ገንደረ ደምቱ ቢስራ ገራገሌ ማልጀንተረ ጋፋኑ ወልገኙ አካ ጉማንዳ ገልተለ ዳቻኔ ካየሮንጋ እንተኙ ሰባቆ ቆዳቲ ኤኙ ኑሲ ወላለ አቲ ኤኙ ሸኪነ ሸኪ አቲ ኤኙ ሸኪነ ሸኪ አሲ ጉጉፍታ አቲ ኤኙ ሸኪነ ሸኪ አቲ ኤኙ ሸኪነ ሸኪ ኑሲ ወላል አቲ ኤኙ ሸኪነ ሸኪ ጎበዝ አጨብጭቡለት ለረቢራ። እዚህ ወንጭን ለማየት ብዙ ሰዎች ይመጣሉ አይደል? እነሱ ሲመጡ እናንተ ምንድነው የምታረጉላቸው? ዱላ ነው ይሸጥ ዱላ ትሸጣለህ አንተ? ዱላ ትሸጥላቸዋለህ? ስንት ነው አንድ ዱላ የምትሸጠው? 20 ብር። አሃ ይሄ ተራራው ምናምን ሲወርዱ እንዲደገፉበት ነው? እሺ አንተስ ምን ታረጋለህ? እኔም እሰጣለሁ። ዱላ ትሸጣለህ? አንተስ? እሰጣለሁ። ዱላ አንተም? እሰጣለሁ። ዱላ ነው የምትሸጡት ሁላችሁ? ፈረስስ ታከራያላችሁ? ማን ነው ፈረስ የሚያከራየው? አንተ? ስንት ነው አንድ ፈረስ የምታከራየው? 200 እንዴ በጣም ሀብታም ነህ በዚህ እድሜ። በጣም ሀብታም ነህ አይደል? ነህ አይደል? እኮ ስንት ብር አለ አሁን? ስንት ብር አለ? 5000 እያጠራቀምክ ነው? በጣም ጎበዝ። አንተስ ስንት አለ? እኔ 200 አለ። የት ነው የምታጠራቅመው? የት ነው? ባንክ ቤት ውስጥ? አሃ አንተስ? 3000 ብር። አንተስ? 200 ነው። 200 የት ነው የምታጠራቅመው አንተስ? ባንክ እየሄድክ? የኦሮሚያ ባንክ ታድላችሁ። በዚህ እድሜያችሁ ባንክ አካውንት ከፍታችሁ ብዙ ብር አላችሁ። ምን ልታረግበት አሰብክ ብሩን ታዲያ? ደብተር እስክሪብቶ ምናምን ራሳችሁ ናችሁ የምትገዙት? ቦርሳ ለትምህርት ቤት? ምን ታረግበታለህ ብሩን አንተስ? እኔ ከውጭ ምናምን ቆጮ ሱሪ ሱሪ ትገዛለህ። ሌሊሳስ ያንተ 5000 ብዙ ነው። ምን ልታረግበት አሰብክ? በቤት ነው የምሰራው። ቤት ልትሰራበት? እዚህ አካባቢ በ5000 ብር ቤት ይሰራል እንዴ? ይሰራል? መሬት አለ እንዴ? ከዋላ ሀብቶች ጋር ነው የተቀመጥኩት። ምን ያክል መሬት አለ? ዛፍ አለ። ዛፉ ተሽጦ የሚገባው ብር ያንተ ነው? ረቢራ አንተስ ምን ልታረግበት አሰብክ ብሩ? ለከፍቶች ምን ይገዛሉ? ለከፍቶች ምግብ ትገዛለህ እንዴ? በራስ ብር ነው እንዴ የምትገዛላቸው? ሁሌ በራስ ብር ነው የምትገዛላቸው? ነው ብር። ወደፊት ብዙ ብር ሲኖርህ ምንድነው መግዛት የምትፈልገው? ብዙ ብር ሲኖርህ ወደፊት ቤት። የት አካባቢ? ከተማ ውስጥ። እዚህ ወንጪ? ወንጪ ከተማ ውስጥ። ምን አይነት ቤት? ፎቅ። ስንት ፎቅ? አራተኛ። ለምን አራተኛ? ለምን አራተኛ ፈለክ? ዝም ብሎ ነው። ፎቅ ነው ግን የምትፈልገው ሁሌ? ጎበዝ። በርትተህ ከሰራህ ትችላለህ አይደል? ገና ካሁኑ እያጠራቀምክ ነው። በጣም ጎበዝ ልጆች። እዚህ ወንጪ የመጡ ሰዎች ወደ ከተማ ወደ አዲስ አበባ ሲመለሱ ምን ይዘው ነው የሚሄዱት? ቆጮ ምናምን። ቆጮ። ሌላስ? ድንች። እሺ። ጎመን። እንደዚህ ነው። ማርም አለ አይደል? ማር የማር ሀገር ነው አይደል? እናንተ ጋር ማር አለ? አለ? ትሰጠኛለህ? ቤታችሁ እንግዳ ሲመጣ ምን እንደምታቀርቡት? ምን ታቀርባላችሁ? ተፈለጋችሁ። ከከተማ ወደዚህ የሚመጣ ሰውስ ምን ይዞላችሁ ይመጣ ደስ ይላችኋል? ልብስ፣ ስኳር፣ ቡና። ልብስ፣ ስኳር፣ ቡና። ሌላስ? እስክሪብቶና ደብተር። እስክሪብቶና ደብተር ስንት ነው የሚሸጠው እዚህ? ደብተሩ 50 ብር ነው። እስክሪብቶ አንዱ ደብተር 50 ብር ነው። እስክሪብቶስ? 20 ብር ነው። እስክሪብቶ 20 ብር ነው። እውነትም ከአዲስ አበባ ወደዚህ የሚመጡ ሰዎች ደብተርና እስክሪብቶ ይዘው ይመጣሉ አይደለ? እሺ። ጥምቀት እዚህ ይከበራል። የተገናኘነውም የጥምቀት በዓል ላይ ነው። እንዴት ነው የሚከበረው ጥምቀት እዚህ ወንጪ? ሁሉም ቀን ይመጣል። እሺ። ከመጣ ሰው በጀልባ ይሄዳል። እሺ። ይሄዳል። ከዛ ሄዶ ይገባል ወደ ቤት። እሺ። ከገባ ከረሜላ ገዝቶ ይገባል። ልጆቹ ይሰጣል። ልጆቹ ደግሞ ይወዛሉ። ለጥምቀት ምን ትላላችሁ? ትዘምራላችሁ? መዝሙር? እስኪ ዘምሩልኝ አንድ። ጋላት አብራችሁ አማ ባራባራቲ ጋላት ፈማዳ አማ ባራባራቲ ሞቴዳቲ
amma barabarati moteedhaati galate famaadha amma barabarati galate famaadha amma barabarati moteedhaati amma barabarati moteedhaati ጎበዝ። ስልክ ትፈልጋላችሁ? ስልክ አላችሁ እንዴ? የላችሁ? ቢኖራችሁ ምን ታረጉበታላችሁ? ስልክ ከመጣ ችግር ከመጣ ትደውላላችሁ። ችግር ሲመጣ ይደወላል። እሺ ከዛ ችግሩ ታገኛላችሁ። ምን ይገኛል? ኮምፒውተር ታውቃላችሁ? ኮምፒውተር ታውቃለህ? ሌሊሳ አታውቅም? አንተስ? አታውቅም? አንተስ? ረቢራ ግን ያውቃል። ምንድነው ኮምፒውተር? ትልቆቹ ሰው ኮሌጅ ነው ኮሌጅ እንደዛ ነገር ይፈልጋል። ኮሌጅ የሄዱ ሰዎች የሚይዙት ነው ኮምፒውተር። ስራው ምንም ያደርግ ይመስላል? ምንድነው ስራው? ስራው ምን ይሰራል? ኮምፒውተር ምን ይሰራል? አሁን እናንተ ታያል። እኛ እንታያለን በኮምፒውተር። እኔን አይተኸኝ ታውቃለህ እንዴ? አይ ታውቀኛለህ? እኔ አላውቅም። ስሜ ማን ነው? እኔ ናፍቆት ነኝ። እኔ ነኝ ናፍቆት ነው። እሺ ከዛ ሌላስ ምን ይታያል? ሌላስ ሁሉም ምን ሌላ ምን ሰዎች ምናምን ከብቶቹ ከጠፋ ይታያል። ከብትም ሲጠፋ በኮምፒውተር ያሳያል። እሺ አሁን ወደዚህ ወደ ወንጪ የሚመጡ ሰዎች አሉ አይደለ? እዚህ ወደ ወንጪ ሲመጡ የምታስተላልፉላቸው መልእክት አለ? ምን ይዘው እንዲመጡ ትመክሯቸዋላችሁ? እዚህ አካባቢው ላይ ደግሞ ምን አለ ትሏቸዋላችሁ? ረቢራ ኳስ እንጫወታለን። እሺ ሁሉም እንጫወታለን። በጀልባ እንሄዳለን። እሺ በፈረስ እንሄዳለን። እሺ ከኩባ አለ ኩባ ታጫውታችኋላችሁ። እሺ ሌላስ? እሺ ሌላስ ረቢራ? እንጫወታለን። እዚህ አካባቢ ልጆች ቶሎ ነው ወደ ትዳር የሚሄዱት ያገባሉ አሉ። በስንት አመታችሁ ነው የምታገቡት? አያ ምናምን ነው። አንተ መቼ ታገባለህ? እኔ ትልቅ ስለሆነ ማን ነው ስሟ? እኔ ሀዊ ነው ስሟ? አረረረ እሺ የት ነው ያለችው ሀዊ? ከተማ ናት? የት ከተማ ነው የምትኖረው? አምቦ እንዴ? አምቦ ሩቅ አይደል? የት ተገናኛችሁ? በምን ተገናኛችሁ? በስልክ ረቢሲንጋ መጀመሪያ እንዴት ተዋወቃችሁ? ትንሽ እያላችሁ ከዛ ከተማ ሄደች። እሷ አምቦ ሄደች። እሺ በምን ትገናኛላችሁ? አሁን በስልክ ምን ትላለች? እየደወለች ምን ትላለች? እመጣለሁ ብላ ግን ቆየች አይደል? ምን ይደረግ። እሺ መቼ ልትመጣ አሰበች? መስቀል ላይ ስትመጣ ምን ይደረጋል? ምን ታረጋለህ አንተ ስትመጣ? እሷ ስጋ ቆጮ ምናምን ዳሽ ጠብቃለሁ እኔ። ይዘጋጃል። ከዛስ? እሱ ከመጣ ወደ ውጭ ወጥቶ ጠብቃለሁ። ውጭ ወጥተህ ትቀበላታለህ? እሺ ከዛስ? ከዛ እቃ ምናምን ላግዛለሁ። እቃ ታግዛታለህ? እሺ ከዛ ወደ ቤት እንገባለን። ወደ ቤት ትገባላችሁ? መቼ ነው የምትጋቡት? ትዳር መቼ ነው የምትጋቡት? ትልቅ ስለሆነ። እስከዛስ ታዲያ ሀዊ ትጠብቃለች? ስንት አመቷ ነው እሷ? እሱ አላቅም። የሀዊን አታውቅም? ማን ነው ታላቅ? የኔ። አንተ ነው የምትታልቃት? አንተ ታላቅ ነህ። ቤተሰቦች ያውቋታል? የአንተ እናትና አባት ሀዊን ያውቋታል? አስተዋውቀሃል? መቼ? ድሮ ጨርሰሃል አብዛኛውን ነገር? ከብት ነው የምትሰጠው? ብር ነው የምትሰጠው? ብር። ጥሎሽ ስትጥል ሽማግሌ ይላካል አይደል? ምንድን ነው የምትሰጠው ለሷ ቤተሰቦች? ከብት ወይ ብር። አዘጋጅተሃል አንተ? ስንት ከብት? አንድ ብቻ ይሰጣል እንዴ ጥሎሽ? ትልቁን መርጠህ? በጣም ጎበዝ። አንተስ ሌሊስ መቼ ነው የምታገባው? የት ናት ያንተ ሚስት ደግሞ? እዚህ ነው። ስሟ ማን ነው? አስቴር። የት ነው ያለችው አስቴር? እዚህ ነው። የት? ወንጪ። ስንት አመቷ ነው? አላውቅም። እድሜ አትጠይቁም እናንተ በጣም ጎበዞች ናችሁ። የት ነው የምትኖረው? እዚህ ወንጪ ናት። የት ነው የተዋወቃችሁት? ትምህርት ቤት። አብራችሁ ነው የምትማሩት? አንተስ እንደ ረቢራ ጥሎሽ አዘጋጅተሃል? ምን አዘጋጀ?
በግ ነው የሚሰጠው? በግ ብቻ? ኧረ ስንት በግ? ሁለት በግ። ጎበዝ። አንተ ሶብሳ ማን ነው ስሟ? ትግስት። እሺ የት ነው ያለችው ትግስት? ውጭ። በምን ትገናኛላችሁ ታዲያ? ስልኪ። የት? በሞባይል የለ? በምን ሞባይል እንጅሩ? በምን? አይ አባቴ ያለ ሞባይል። በአባቴ ስልክ። መቼ ትመጣለች? ወደ ለገና ትመጣለች። ትጋባላችሁ? ከዛ ትጋባላችሁ። ጥሎሽ አዘጋጀህ? ከብት ነው? ስንት? 7። ኧረ ትግስት በከባድ ነው የምትዳረው። 17 ነው ያዘጋጀው። ቀነኒሳ ስሟ ማን ነው ያንተ ሚስት? ቃሊ ነው። ቃሊ